እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን እንዴት ነው የኔ ወሬ ጥሟችኋል? አቤት 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 ሰው ሁሉ ወሬ ሲወድ ደስ ብሏችሁ አጣፍጠሽ ነው ያቀረብሽው። አቤት ወሬ መውደድ ይኩ በጣም ገርም። ኤኒዌይስ ዛሬ ዮኒ ማኛውና ወሎየው ደግሞ ወሎየው የትኛው እንደሆነ ላሳያችሁ። ኦኬ እንድታስታውሱ ነው። ሰው ወሎየው አሁን አይ ቲንክ እየሸወደችው እኔ አንተ ሆነኝ እያለችው ምናምን ቆይታለች መሰለኝ። በነገራችን ላይ እዩትላችሁ፣ ይሄ የምታዩት ምልክቱ ይሄ ወሎየው ፔጁ ላይ ራሱ ፖስቷት ማለት ነው። 1 ሚሊዮን ታይቶለት ነበር። አሳያችኋለሁ። ቆይ ወሎየው ማለት ይሄ ነው። ቤታየው ጋር ሲጨቃጨቅ የነበረው ልጅ እንድታስታውሱት ነው። እኔ ወሎየው የትኛው እንደሆነ ስላልገባችሁ ነው። አዲስ ፍቅር ላይ ነበር። ይሄንን ነገር የገጠር ልጅ ነው ልክ እንደኔና አግኝታው አርጋው። ቆይ ስሙማ ቆይ ምን እንደሚል እዚህ ጋር ጣፋንታውን እንደማትቶ ነው አውቆ ነው መሰል ቤታዩ ቤት ማስጠንቆል ሄዶ ማለት ነው። እና ልጁን ደግሞ ፎቶውን ይሄው ይሄ እዚህ ላይ ያለው ልጅ ነው። እንድታውቁት ያው ላስተዋውቀው ብዬ ነው። ያኛው እንኳን ባለሀብት ነው። ይሄኛው ደግሞ የቅድስት ባል ይሄ የነበረው አሁንማ በደህንነቱ ተቀይሯል። ደህንነቱ የኦሮሞ ባለሀብት አሁን ያው ባለሀብት ናቸው ደህንነቶች። እናቴ እያረጋት ነው ቅድስት ግን እንዴት ነሽ? ደህና ነሽ ወይ? እንዴት ነው? ተመችቶሻል ወይ? ኦሮሞ ተመችቶሻል ወይ? እንግዲህ አማሮችንማ ጊዜ እናንተ ጊዜያችሁ አይደለም እያልሽ ጠረዋ እያልሽ ጠረሻችሁ ሄድሽ። በተለይ አሜሪካን እንኳን ሳታያት ገራገሩ አምጥቶሽ ግን በጣም ይገርማል። እና ዮኒ ማኛው ምን እንዳላሰማችኋለሁ። ዮኒ ማኛው ግን ሴት ቢሆን ማለት ነው እና መልክ ቢኖረው ባለሀብቶችን እንዳለ ጨርሷቸዋል። በያገሩ ኦርደር እየተደረገ እንዴ ስለ ልጅቷ ራሱ ያወራው ግን ይሄ ሰውዬ ግን እሷ ጋር አይደለም ዮኒ ማኛው፣ ይሄኛው እሷ ጋር አይደለም ፍቃዱ ጋር ደህንነቱ ጋር ናት። አሁን ይሄንማ አጨልለዋለች። አሁን እንደውም የሆነ ሰርግ ቦታ ላይ ብር ሲበትን አየሁት። ቆይ ቪዲዮውን ፖስትላችኋለሁ። ብር የሆነ ቺክ ለሆነ ሰው ስትዘፍን ብር ሲበትን አየሁት። የቅድስት የነበረው የእንትና ወንድም ማለት ነው። ፋራ ቆይ ላሰማችሁማ። ይሄን ልጅ አታውቁትም? በትንሹ ታየው በደንብ አያየኝም እሱ። እፊ አንተ እኮ 3000 ኮይን የከፈልከው ቤታዮ ጋር ያስጠነቆለ ከቻልክ ወጥተህ ግባ። ቪአይፒ ስለሆነ ብቻውን ነው። እፊ ግባ ብለን ብንለምን ትልቅ ብር ከፍሎ ነው የገባው። ቤታዮ ቤት ቪአይፒ ነው ሊያስጠነቆል። ስለሷ እኮ ነው ስለ ቅድስት እኮ ነው የሚያስጠነቆለው። ግን አባ ኤፊ ውረድ ኤፊ ቴንክ ዩ አምስት ቆይ ነው ለሚበልጣው ሰው ነው የምታስቃፍጥ። ሰላም ወልዬ እንዴት ነህ? ምንም ያስፈልግህ? እኔማ አማነሽ አማሁሽ በየመጠጥ ቤቱ አማነሽ አማሁሽ። እኔ ያንቺን ያማንሽን ነው ማለት እኔ ሌላ ያለኝ አቤት የለም። ዛሬ ወይኔ እንደ ፕሮግራሙ የሚቀርብ አስጠንቁል ዝም ብለህ ከክ ሌባ ልታስጠነቁል ነው የመጣው። አንተ ሌባ በውስጥ ነግረኝ የለ በውስጥ እኮ ላስጠነቁል ነው ብሎኛል። ሌባ አጭበርባሪ። ቅድስት እንደሆነች ፈንግላ ትሄዳለች። የሀገሬ ልጅ እኮ ነው፣ የሰፈሬ ነው፣ ትንሽ ነው። 30 ደቂቃ ነው ቤቴና ቤቱ። እሱ ግን አያውቅም። ምን ያውቀዋለሁ? የመጀመሪያ ፊደሏን ነው የምትናገረው። አለባበሷን ትነግረኛለህ፣ እድሜዋን፣ ምን መብላት እንደምትወድ፣ የት እንደተገናኛችሁ ምናምን ትነግረኛለህ። ከዛ ያንን ሁሉ ደምሬ የሚመጣውን እጣ እነግርሃለሁ። ለዛ ነው 5000 ኮይን የከፈልከው። ቁጭ እሺ ትስማማለህ? እስማማለሁ። ሸሪላ እሺ ዝግጁ ነህ? ማንኛሽን ላስገባሽ? ስንቶች ናቸው አሁን እዚህ? ቅድስትን አስገባ። አንተ ከቅድስትን አስገባ። ሰውዬ አንድ ሰው ነው እንጂ የምትጠራው 80 ሴት ነው እንዴ? ምን ማለት ነው አንድ ሴት? እንዴት ነው ሌላው አስለባንትከ? አንድ እኔ እውነቱን ነው የምንነጋገረው። ስለ ቅዱስ ልታስጠነቁል ገብተህ ለምን ተዋሻለች? ሌባ ነግሮኛል እኮ ለኔ በውስጥ እካክ ለአንድ ሴት እኮ አንድ ከፍላል። ቀጣይ ሁለተኛ ሴት ካለ ትከፍላለህ። 2000 ኮይን ስለ ቅዱስ ሴቶችን ታበዛለህ። አይመለከተኝም። ይሄ ሳይ ጉዳይ
ኬ እኔማ በቤቴ እኮ መተመሳደና አንቺ ታቆ የለም በስራው ውሰድና አጫውታቸው እንጂ አንተ ምን ጉድ ነው ዘንድሮ? ቆይ ስማኝ አዳምጠኝ እየተነጋገርን እስከዚህ ድባለ ውስጥ እስከዚህ እኮ እያሰብኩ እኮ ነው። ስለአንቺ እኮ አይደለም ስለ ራሴ ጋር እያወራሁ ነው። የማንኛውን የሉባባቱን ያበራሽቱን አራቸውን አትጥቀስ። ወይኔ አምላኬ ማረዴ ነው ስማቸው ሉባባ ከሆነ ይህን ብለህ ጀምር አትናገር ስማቸው። ወይኔ አምላኬ ማረዴ ነው ስማም ከፍሎኛል ብዬ ነው ትዕግስት የለኝም ነበር ዛሬ። እሺ ጭራሽ ትለኛለህ። ይሄ ነው ዮኒ ማኛው ደግሞ ያለውም ስሙ። ለማንኛውም የተከዳው ያገሬ ልጅ ወሎ ገራገሩ ይሄ ነው እንድታስታውሱት ነው። ሊያስጠነቁል ሄዶ በውስጥ ነግሮኝ ሄዶ እዛ ሄዶ ጠፉብኝ ምናምን ይላታል። ሌባ አጭበርባሪ። ይሄ ደግሞ ዮኒ ማኛው ያለውን ስሙት እናንተ ስሙ። እቺ ልጅ ሞቅ ያለ ፍሪዝ ያረገ ወንድ መጥበስ ትችላለች። ፍሪዙ ክትፎ ይሆናል ወይ? ፍሪዙ ዱባይ ቫኬሽን ይወስዳል ወይ? ሲክስ ፓክ ቢኖረው ሲክስ ፓክ ዱባይ ሲገባ አይታችሁ ታውቃላችሁ? አይገባም። ዱባይ ሲክስ ፓክ አሜሪካ አይገባም። ሲክስ ፓክ ካናዳ፣ አውሮፓ ምናምን አይገባም። አይፈቀድም። አይገባም። ሰፈር ውስጥ አውደለድልበታል። ጸጉርን እየተመከለልክ እያከክ ምናምን ያራድዬ ልጅ በያ አያ ምናምን እንዲያል ትውልበታል። አለቀ። ምንም አታመጣ። ስለዚህ በእውነት ሴቶች ቫልዩአችሁን እወቁ። በዛ ምን አለው ሴት ልጅ የተቀመጠችበት ቫልዩ ወሳኝ። ወንድ ልጅም አቅም በሌለ ሰዓት ይኸውልህ እንዲህ ፊት ነው የሚቀርብልህ በየአይነቱ። እንዴ ዮኒ ማኛውን ጉር ሰማችሁ? ዮኒ ማኛው ግን ማለት ነው አላህ ዮኒ ማኛው ሴት ቢሆን እንደነገርኳችሁ ኦርደር ይደረግ ነበር። አሁን እቺ ኪዲ ማለት ነው አካውንቷ ላይ 300,000 ይገባል፣ ትሄዳለች። ወላጭ አካም ትገባለች አሉ በ300,000። ኦኬ። እና ዮኒ ማኛው አንተ የማንንም አፈር የመሰለ ጥበሱ እያልካችሁ ነው ሴቶቹ? ፍቅር እኮ ሴቶች የሚደብራችሁ ወንድ ጋር ቁጭ ማለት ሻይ ቡና ራሱ አይደብራችሁ? በዚህ ጊዜ ቆሜ መቅረት ነው። አረ እንደው እንዲህ ነው ዮኒ ማኛው የምትባል ልክስክስ የሰውዬ ደግሞ የትልቅ ሰው ገዳሙ ወንድም ነው። ፈንግለዋለች አሁን። ኦኬ አሁን ደህንነቱ ይሄ ፍቃዱ የሚባለው ይሄ ሰውዬ ይሄ ነው የጠበሳት ሰውዬ። ግን እሷ እንዱ ፈጣሪ አፈራፈር መሰሉ ሰዎች ጋር ባለሀብትም ቢሆን ትንሽ ቆንጆት ያለ እኮ ምናምን ጥሩ ነው። ደግሞ ወጣት ሳትወዱ ግን መተኛት አይከብድም? ዮኒ ማኛው ማትወልጉት ወንድ ጋር ለገንዘብ ብላችሁ ተኙ ነው ያልከው አንተ ሸሌ። አንተ እኮ ለገንዘብ ስትል ማትሆነው ጉድ የለም። ይሄ ሰውዬ ወንዱ ነው ቢሆን መልኩ ማስቀያም ነው ለነገሩ። እስኪ የዮኒም ፊት ሴት አድርጉትና እንደሚያስጠላ የሚፈልገው ሰው የለም እንጂ ባለሀብቶችን በሙሉ ኦርደር እየተደረገ ይጨርሳቸው ነበር። ግን ቅድስቴ ከጠበሽ አይቀር ቆንጆ ደህና ባለሀብት ጥበሽ። እነዚህ አሁን የምትነካኪያቸው ሰዎች አፈር ናቸው። አይቀፉሽም ፊታቸውን ስታይ። እና ደግሞ የወሎየውን አያችሁታ አካውንቱ ላይ ፖስቷት ነበር። ይሄው እንደምታዩት ፖስት ቸላችኋለሁ። ወሎየው ወንድማችን ይሄ ነው። እሱ አሁን ተፈንግሏል። እሱንም ባለ ሀብቱንም ማንም አልቀራትም። እና ዮኒ ማኛው ገርመኝ ነው። አንተ ልክስክስ አንተ ለብር ስትል አቤት ብር አፈር ብሉ። እንደኔ መላጣ ድሃ ሆናችሁ ብትኖሩ አይሻላችሁ? እንደኔ ሰላም ያለው